የዓለማችን ሀብታም የሆኑ ሀገራት ሀብታም የሚባሉ ሀገራቶችን በጂዲፒ የተቀመጠውን ሀብታም ሀገራቶችን በዚህ ቪዲዮ ዘርዘር አድርጌ የሚያስቀምጥ ይሆናል። ለዚህ ቻናል አዲስ የሆናችሁ በመጀመሪያም ቻናሌን ሰብስክራይብ ማድረግ እንዳትረሱ፣ ነባር የሆናችሁ ደግሞ ላይክ እንዲሁ ሼር ሀሳብ ሲኖራችሁ ኮሜንት ባር አስቀምጡ። ዛሬ ይህንን ወሳኝ ቪዲዮ ይዤ መጥቻለሁ። እስከ መጨረሻ ተከታተሉኝ። በመጀመሪያም ዓለማችን ውስጥ ሀብታም ከሚባሉ 10 ደረጃ እስከ 10 ደረጃ ያሉትን በ190 ገደማ ካሉ ሀገራት በጣም ስማርት ኢኮኖሚ ያላቸው ሀገራት ተብሎ ተቀምጠውን በዚህ ቪዲዮ ላይ በደንብ ያሳይ ይሆናል። በመጀመሪያም ስንጓዝ አንደኛው ላይ የተቀመጠው ሉክሰምበርግ ነው። ሉክሰምበርግ ያው የኢሮፒያ አባል ሀገር ነች ወይም የኢሮፒያ ዩኒየን ሀገር ነች። የኢኮኖሚ ቤዝድ የሚሆነው በፋይናንሻል ሴክተር በተለይ በግብርናና በትልቁ በወይን ምርት በጣም ትታወቃለች። እንዲሁ በአውቶሞቲቭ እና ኢንዱስትሪ ዘርፍ አይሲቲም ላይ በጣም ትታወቃለች። በብረታ ብረት ምርት ላይ በጣም ይታወቃሉ። እንዲሁ ደግሞ የተለያዩ ቢዝነሶችን ወይም ኬሚካልን እነ ግላስ መሳሰሉ ነገሮችን ኤክስፖርት በማድረግ በደንብ የምትታወቀው ይቺ ሉክሰምበርግ ነች። ሉክሰምበርግ በጣም ድንቅ ኢኮኖሚ ያላት የኢሮፕ ሀገር ስትሆን ብሎም ደግሞ በባንክና በብረታ ብረት በኢንዱስትሪ ዘርፎች ላይ በጣም የምትታወቅ የዓለማችን አንደኛ ደረጃ የተቀመጠች ምርጥ ኢኮኖሚ ያላት ሀገር ነች። ሁለተኛም ላይ የተቀመጠው ሲንጋፖር ነው። ሲንጋፖር ያው ሳውዝ ኢስት ኤዥያ ውስጥ ነው የምትገኘው። ያው ኢኮኖሚ ሴክተሩ ቤዝድ የሚሆነው በብዛት ኤሌክትሮኒክስ ኤክስፖርት በማድረግ ኬሚካል እና በፋይናንስ ዙሪያ ላይ በደንብ የተሰራች ሀገር ነች። ያው ቢዝነስ ሰርቪስ ላይ እንዲሁ ደግሞ በጣም ጠንካራ የሆነ የትራንስፖርቴሽን ፋሲሊቴሽን አላት ሀገር ነች። እቺ በኤዥያ ኮንቲኔንት ውስጥ የምትገኘው ሲንጋፖር ሁለተኛ ላይ ተቀምጣለች። በዓለማችን በ25 በጂዲፒ ሌቨል በተቀመጠችበት በሁለተኛ ላይ ተቀመጥ ችላለች ማለት ነው። ሶስተኛ ላይ የተቀመጠችው አየርላንድ ነች። በነገራችን ላይ አየርላንድ በሁለት ደረጃ ነው፣ ሁለት አይነት ሀገር ናት ወይም በሁለት ነው የምትካፈለው። አንደኛው አየርላንድ ኖርዝ ዌስት ኢሮፒ ነው የምትገኘው። ሁለተኛ አየርላንድ ደግሞ ኖርዘርን አየርላንድ የምትባለው በዩኬ ወይም ዩናይትድ ኪንግደም ላይ ነው የምትገኘው። ሁለት አየርላንድ አለ ማለት ነው በዚህ እግረ መንገድ። ያው እኔ አሁን የሚያስቀምጠው ሶስተኛ ላይ በዓለም ሶስተኛ ኢኮኖሚ ላይ የተቀመጠችው አይቺ አየርላንድ ኖርዝ ዌስት የኢሮፕ አካሏ ነች ማለት ነው። ያው የውስጣቸውም የሪሶርስ በጣም ትምህርት ዘርፍ በጣም ሪሶርስ አላት። እንዲሁ ደግሞ ፋይናንሻል ሰርቪስም እንደዚህ ናት። በተለያዩ አምራች ኦሮ ማትራል በማምረት በጣም ትታወቃለች። በግብርናና በቱሪዝም እንዲሁም ደግሞ በታዳሽ ኃይል ወይም ሪኒዌብል ኤነርጂ በምንለው በጣም ትታወቃለች። ይቺ አየርላንድ የተቀመጠችው በሶስተኛ ደረጃ በዓለም ከፍተኛ ኢኮኖሚ ካላት ተብላ የተቀመጠችው አየርላንድ ነች ማለት ነው። አራተኛ ላይ የተቀመጠው እንደሚታወቀው ያው የአረብ ሀገራት ነች። እንዲሁ ካታር ነች። ካታር የአረብ ፔንሱላ ነች። ቢሆንም የኢኮኖሚ ቤዝድ የሚሆነው በመሰረታዊ በፔትሮሊየም እና በናቹራል ጋዝ ወይም በተፈጥሮ ጋዝ እና በተለያዩ በፔትሮሊየሞች በጣም የተካነች በጣም ሀብት ያላት የአረብ ሀገር አንዷ አራተኛ ላይ የተቀመጠችው ካታር ኔሽን ማለት ነው። አምስተኛ ላይ እኔ በጣም መወዳት ሀገር ነች። ይቺ ሀገር ስዊዘርላንድ ነች። በሴንትራል ዩሮፕ ውስጥ ነው የምትገኘው። ያው የምትዋሰነውም ደግሞ በተለይ በነ ፍራንስ እንዲሁ ደግሞ በጀርመን አውስትራሊያ እና በኢጣሊያ በተለያዩ አቅጣጫ ትዋሰናለች። ያው የውስጧ ገቢም ደግሞ በጣም የሚታወቀው በባንክ በቱሪዝም እና በኤክስፖርት ስራዎች እንዲሁ ደግሞ በሕክምና ማቴሪያሎች በሜዲካል ቴክኖሎጂ እንዲሁ የተለያዩ የሕክምና ማሽን ማቴሪያሎችን በማዘጋጀት በጣም የምትታወቅ ለቱሪስት አመቺ የሆነች በጣም በግሪን የሆነች ልዩ ሀገር አምስተኛ ላይ የተቀመጠችው ስዊዘርላንድ ነች ማለት ነው። ስድስተኛ ላይ የተቀመጠችው ዩናይትድ አረብ ኤሚሬት ነች። ያው ዩናይትድ አረብ ኤሚሬት እንደሚታወቀውም በጣም የሚታወቀው በፔትሮሊየም እና በናቹራል ጋዝ ነው ወይም ኦይልና ጋዝን በማምረት በጣም ይታወቃል። በጣም ትልቅ ገቢ ያላቸውም ገቢ የምንላቸው አንደኛው ቱሪዝም አላቸው። ሁለተኛ ሪል ስቴት በተለይ ዱባይን ቤዝ በማድረግ ሶስተኛ ደግሞ ትሬድ እና ትራንስፖርቴሽን ዙሪያ ፋይናንስ ዙሪያም ላይ በጣም ኢኮኖሚያቸው በጣም የተካነ ወይም ከፍተኛ ኢኮኖሚ ካላቸው ሀገራት አንዱ ዩናይትድ አረብ ኤሚሬትስ ነች። ስድስተኛ ላይ ተቀምጣለች። ሰባተኛ ላይ የተቀመጠችው ብዙ ጊዜ ግምት ውስጥ ማናስቀምጣት ኖርዌይ ነች። ኖርዌይ በአውሮፓ ውስጥ ላርጀስት ኦይል ወይም ትልቁ የኦይል አቅም ያላት ሀገር ነች። ኢሮፕ ላይ ነው የምትገኘው ይቺ ሀገር በኦይል ሪች ነች በጣም። ሁለተኛ ደግሞ ሲፉድ የምንል ነገሮች አሉ ፕሮዳክቶችን በማድረግ ኤነርጂ የተለያዩ ኃይል በማመንጫትና ኢንቴንሲቲቭ የሆኑ ኢንዱስትሪዎች ያላት በጣም ትልቅ ኢኮኖሚ ያላት የኢሮፕ ምርጧ ሀገር ኖርዌይ ነች ማለት ነው። ስምንተኛ ላይ የተቀመጠችው ዴንማርክ ነች። ዴንማርክ ማለት በኖርዝ ኢሮፕ ውስጥ ነው የምትገኘው። በተለያዩ በንግድ ዘርፍና በተለያዩ በሚታመርተው አምራች በሆኑ ማቴሪያሎች በጣም ትታወቃለች። በአንደኛ ደረጃ ግን በቱሪዝምና በግብርና በጣም ስመጥር ነች ይቺ ዴንማርክ። ያው የምትዋሰነውም ከጀርመን ከስዊድን ነው። ሁለት ሀገራትን ኢንክሉድ ታደርጋለች።
ፋሮዌል አይስላንድ እና ግሪንላንዶችን ኢንክሉድ ታደርጋለች። ዴንማርክ ብዙ የቱሪስት መዳረሻ የሆነች የዓለማችን እንዲሁም የአውሮፓ ምርጡ ሀገር ዴንማርክ ነች። ዘጠነኛ ላይ የተቀመጠችው ዩናይትድ ስቴትስ ነች። ያው ብዙ ጊዜ እቺ ዩናይትድ ስቴትስ በጣም ኢኮኖሚያ ብዙ ቢሊዮነሮች አሏት። ቢሊዮነሮች ቢኖሩም ያው የተለያዩ ኢኮኖሚ ደረጃ ስላላት የምትከተለውም ብዙ ጊዜ ካፒታሊዝም እና ሶሻሊዝም ስለሆነ ከላይ ያስቀመጥኳቸው ከ1 እስከ 8 ያስቀመጥኳቸው ሀገራቶች የሰዎች የዜጎቻቸው አኗኗርና የሀገራቶች ጂዲፒ ከፍ ከማለት አንፃር ከዩናይትድ ስቴትስም ከፍ ብላ የሚቀመጥ ችለዋል ማለት ነው። የሚቀመጡ እነሱ ብዙ ጊዜ የገበያቸው ኢንተርናሽናል ማርኬቲንግን በጣም ይጠቀማሉ። በአለም ታዋቂ ማርኬቲንግ ሲስቴም አላቸው ማለት ነው። 10ኛ ላይ የተቀመጠችውና መጨረሻኛዋ ላይ የተቀመጠችው አውስትራሊያ ነው። አውስትራሊያ ላይ ከሰርቪስ ሴክተሮች፣ ከማይኒንግ፣ ከአግሪካልቸራል፣ ከፋይናንስ፣ ከጤና፣ ከትምህርትና ከማኑፋክቸሪንግ እና ከኮንስትራክሽን ዘርፎች ትልቁ ኢኮኖሚ ያላት 10ኛ ደረጃ የተቀመጠችው አውስትራሊያ ነች ማለት ነው። በተመሳይ እንዲህ ሀገራችን ኢኮኖሚ ስናነሳ በእርግጥ እነዚህ አሁን የጠቀስኳቸው ሀገራት ያሉበትን ሌቨል እስክንደርስ ድረስ ብዙ ዓመታትን ወይም ሴንቸሪ የሚፈጅ ያክል ነው ብዬ ነው የወሰድኩት። ሀገራችን ኢትዮጵያ የተቀመጠችበት ከ190 ገደማ ሀገራት ወደ 158ኛ ላይ ነው የተቀመጠችው። በነገራችን ላይ ከግብጽ ውጪ ወይም ከኤዥያ ውጪ ኤዥያ ነች 98 ላይ የተቀመጠችው። ሁሉም አፍሪካ ሀገራት ሳውዝ አፍሪካ 106 ላይ ትገኛለች። ከዛ ባሻገር ሁሉም አፍሪካ ሀገራት ከ120 በላይ እና ከ110 በላይ ባሉ ራንክ ላይ ነው የተቀመጡት ማለት ነው። ሶ እኛስ የታልን የምን ነገሮችን በዚህ ቪዲዮ ላይ በደንብ አድርገን የምናይ ይሆናል። ያው ዓለም እያስካስቀምጣቸው በ25 ምርጥ ኢኮኖሚ አለ ተብሎ ከተቀመጡት ከሉክሰምበርግ ስንጀምር ሲንጋፖር፣ አይርላንድ እንዲሁ ካታር፣ ስዊዘርላንድ፣ ዩናይትድ አረብ ኤሚሬትስ እና ኖርዌይ፣ ዴንማርክ እና ዩናይትድ ስቴትስ ኦፍ አሜሪካን እንዲሁ አውስትራሊያ ናቸው። እኛም ወደ እነዚህ ኢኮኖሚ ለመሳብ ብዙ መስራት ይጠበቅብናል። ስለተከታተላችሁኝ በደንብ አመሰግናለሁ። ሼር እንዲሁ ኮሜንት አድርጉልኝ። ቴንኪዩ ቸር ቆዩልኝ።